ሰላም እንዴት ናችሁ? ውድ የአርሴ ፋሚሊዎች እንዴት ናችሁ? አካውንቴ ፎሎ ኮፒ ሊንክ አድርጉልኝ። ይሄ ካልኩኝ እና አርሰናል በክርስቲያን ኦዲጋርድ ጉዳይ ላይ የአርሰናል ደጋፊዎች 44% ጥሩ ነው እና 56% አካባቢ ኦዲጋርድ ዝውውር መሆን አልነበረበትም ወደሚለው ሄደዋልና እኔ በዚህ ጉዳይ ላይ አንድ ነገር ማለት ፈለኩ። ክርስቲያን ኦዲጋርድ እኔ የምለው የቶማስ ፓርቲ ቦታ ነው። ቶማስ ፓርቲ ደግሞ ምናልባት ማርቲን ዙቢሜንዲ ቢኖር ቤስት ላይሆን የሚችልበት አጋጣሚ ነበር። አውቃለሁ ቶማስ ፓርቲ ምርጥ ተጫዋች ነው። ግን ያናህል አርሰናል በቆየበት ጊዜ ውስጥ ምናልባት አንዱን አመት ብቻ ነው በስርዓቱ ለአርሰናል ጥሩ ግልጋሎት እየሰጠ የነበረው ያለፈው አመት ማለት ነው። ከዛ ውጪ ግን ማርቲን ዙቢሜንዲ ከመጣ ክርስቲያን ኦዲጋርድ የሱ የስኳድ ዴብዝ ነው ሊሆን የሚችለው። አሁንም ይሄ አዲስ የመጣው ሞስኬራ ተከላካዩ በዛ ልክ ነው። የአርሰናል ደጋፊ በዚህ ሊናደድ አይገባም። ግን እኔ የምለው ምንድነው አርሰናል አሁን ሊያስፈልገው የሚችለው ትክክለኛ በማርቲኔሊ ቦታ የሚጫወትና ልክ 9 ቁጥር ስትራይከር ነው የሚያስፈልገው። ስለዚህ አርሰናል አሁን ዝውውሩ የአርሰናል ደጋፊዎች ዋና የዝውውሩ እንትን ሊሆን የሚችለው 9 ቁጥር በቃ ክሊኒካል የሆነ አጥቂ ማስፈረም። አንድ ሁለተኛ ደግሞ ሮድሪጎ ተሳክቶን ሮድሪጎ ቢመጣ ሮድሪጎ ከሌለ ደግሞ ኤብሪቼ ኢዚ እሱ ቢመጣ ምንም እንትን የሚል አይመስለኝም። ምክንያቱም አንደኛ የኦዲጋርድ ቦታ መጫወት ይችላል። የራይስ ቦታ ሆኖ መጫወት ይችላል ልጁ። በተመሳሳይ የማርቲኔሊን ቦታ በዛው ልክ መጫወት ይችላል። ስለዚህ ቢቻል ማርቲኔሊን ወጥቶ ሮድሪጎ እና ኤብሪቼ ኢዚ ቢመጡ በጣም ደስ ይላል። በጣም የተሳካ ዝውውር ይሆናል። ግን ደግሞ እሱ ካልመጣ ማርቲኔሊ የሚወጣ አይመስለኝም። ያናህል እነሱም አረብ ክለቦችና ባየር ሙኒክም ያናህል ገፍተው አልሄደም። ስለዚህ ማርቲኔሊ የሚሄድ አይመስለኝም። ማርቲኔሊ ካልሄደ ደግሞ አርሰናል በሱ ቦታ ሁለት ሰው ሊያስፈርም አይችልም። ወይ ኢዚ ወይ ሮድሪጎ ነው። ሮድሪጎም ደግሞ በራሱ ውሳኔ ላይ የተመሰረተ ነው። በራሱ ውሳኔ የተመሰረተ ስለሆነ የዛናህል የሮድሪጎ ጉዳይ አይመስለኝም። ብሩም ከፍ ብሎ አርሰናል ያናህል የሚደፍር አይመስለኝም። እስከ 70-80 ሚሊዮን ፓውንድ አርሰናል የሚያወጣ አይመስለኝም። ስለዚህ ኤብሪቼ ኢዚ መጥቶ ኦዲጋርድ ምናምን ያሉ ተከላካዮች